በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። በህይወታችሁ የማትረሱት አፕላይ እንድታረጉት የምፈልገውን ነገር አካፍላችኋለሁ። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርደዋችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። ኢትስ ኖት ትሩ። ፈጣሪ ለሁላቸውም ኢንተሊጀንስ ሰጥቷል። ግን ኢንተሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንተሊጀንት ናችሁ። ግን የትኛው ነው የኔ ኢንተሊጀንስ ብላችሁ ግን ትጠይቃላችሁ። you are young። በጣም እድለኞች ናችሁ እኮ። ለመሰላችሁ እድለኞች ምን ይባላል? የዛሬ 30 ዓመት ይሄን አውቄ ቢሆን ኖሮ እንላለን እኛ ትላልቆቹ። የዛሬ 40 ዓመት ይሄን አውቄ ቢሆን ኖሮ እንላለን። እናንተ ፊውቸራችሁ ከፊታችሁ ገና አልተነካም። ሕይወታችሁ ገና አልተነካም። ገና አልተበላሸባችሁም። ገና አልወጣችሁም፣ አልወረዳችሁም። ገና ሚስቴኮች በሕይወታችሁ እኛ ሚስቴኮች ሰርተናል፣ ብዙ ነገሮች አበላሽተናል። እኛ ግን ሚስቴኮችን ሰርተን እዚህ ጋር ደርሰን እናንተ ፊውቸራችሁ ገና በፊታችሁ ስለሆነ ሳትሳሳቱ ጥፋቶች ሳታጠፉ እየነገርናችሁ ነው ያለነው። ዳት ስትሬንግዝ ነው። ገና ያንግ ነኝ፣ ገና ፊውቸሬ ከፊቴ ነው፣ ገና አላበላሸሁትም፣ ገና ጥፋቶች አላጠፋውም፣ ገና ትላልቅ ሚስቴኮች አልሰራውም። ዩ አር ያንግ። ስትሬንግዝ ነው፣ ጥንካሬ ነው። ይሄ ስታጠኑት ዌል አም ኢንቴሊጀንት ኤንድ አም ያንግ፣ ከዛስ አም ስትሮንግ። እኔ የማላረጋቸውን ነገሮች አንተ የምታረጋቸው ነገሮች አሉ። ቢኮዝ ዩ አር ስትሮንግ። ጠንካሮች ናችሁ፣ ያንግ ናችሁ፣ ጤነኞች ናችሁ። በጣም መታደል ነው። ጤና ቀላል ነገር እንዳይመስላችሁ። ስለዚህ ዩ አር ስትሮንግ። ስትሬንግዝ ነው። አም ሄልዚ። ቀላል ነገር መስላችሁ ይሄ አም ሄልዚ ቀላል ነገር አይደለም። ዩ አር ሄልዚ። ይሄ መታደል ነው፣ በጣም መታደል ነው። ስለዚህ ጤነኞች ናችሁ፣ ጠንካራ ናችሁ፣ ያንግ ናችሁ። ካላችሁ ደግሞ አሁን ስትሬንግዝ ላይ ስትጽፉ አይ ሃቭ ሰፖርቲቭ ፋሚሊ፣ የሚያግዛችሁ ቤተሰብ አለ። ዌል እዚህ ልከዋችኋል። አይ ቲንክ ያለ ይመስለኛል ብዙዎቻችሁ። ስለዚህ ይሄም ስትሬንግዝ ነው። ቤተሰብ አለኝ፣ ቤተሰብ አለኝ። ኦኬ ጥሩ ቤተሰብ አለኝ። ጊዜ አለኝ፣ ሞልቶኛል። ጊዜ ሞልቶኛል። ሌላ ደግሞ እምነት ደግሞ አለኝ፣ ሪሊጅን አለኝ። አሜ ሙስሊም፣ ስለዚህ አላህ ከኔ ጋር ነው። አሜ ክርስቲያን፣ ስለዚህ እግዚአብሔር ከኔ ጋር ነው። አም ጂዊሽ፣ ስለዚህ ያህዌ ከኔ ጋር ነው። አይ ሃቭ ፌት፣ አይ ሃቭ ቢሊፍ፣ አይ ሃቭ ሪሊጅን። ስትሬንግዝ። ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ምንድን ናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ ካለ አድሚትት። በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹ። በቃ በህይወታቸው በታይም ቴብል ነው። ዲሲፕሊንድ ናቸው። በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲሲፕሊን ችግር አለ። ልብሳችሁን አውልቃችሁ ጉርጉር ታደርጉታላችሁ። ዛጋ ካልሲው እዛ መጽሐፍ መደርደሪያ ላይ ከዛ ምናምኑ እዛ ጋር ልብስ ማስቀመጫችሁ ዛሬ ቢፈተሽ እንዴት ነው? አሁን እኮ ለመሻሻል አይደል? ጫማችሁ በስነ ስርዓት ተጠርጎ የተደረደረው ወይስ አንዱ እዛ ጋር ነው የተደረገው? ልብስ ስትፈልጉ ፒጃማችሁን ስትፈልጉ ትርምስምስ ብሎ እንደዚህ ያገላብጣችሁ። እንደዚህ አንዳንዶቻችሁ ራሳችሁን እያያችሁ ነው። ትርምስምስ ብሎ ከዛ ውስጥ አውጥታችሁ ነው የምትለብሱት? ወይስ ፒጃማ ለብቻው ተቀምጧል፣ ሸሚዝ ለብቻው ተቀምጧል፣ ጃኬት ለብቻው ተቀምጧል? ዲሲፕሊን አለ ወይስ there is lack of discipline? የዲሲፕሊን ችግር አለ። ሶሻል ሚዲያ ችግር አለ።
ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? የኔ ድካም አንድ ዲሲፕሊን ችግር አለብኝ፣ ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ፣ ባህሪ ችግር አለባችሁ። ነጭናጫ ናችሁ፣ ትጣላላችሁ፣ ማዘርን ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም፣ የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባት ለፍቶ የመጡት ደክፈው ሊሆን ይችላል። አባታችሁን አክብሩ። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን እንዲህ ጉርምስና የሚባለው አለ አይደል? እንደሱ ኦቨር just ሪስፔክት። ወላጆቻችሁን ሳታከብሩ የትም መድረስ አትችሉ። የትም ትልቅ ቦታ መድረስ ትፈልጋላችሁ፣ ኦነር them። ማዘርን ታዘዝ፣ ፋዘርን ታዘዝ፣ የፈለጉትን ያድርጉ፣ ሪስፔክት። የእናንተ ኃላፊነት ኦነር ማድረግ። አባትና እናታችሁን ኦነር አድርጉ። አደጋዎቼ ምንድናቸው? ሊጎዱኝ የሚችሉ አደጋዎች ምንድናቸው? ትሬት የሚሆኑብኝ በህይወቴ ምንድናቸው ብላችሁ ደግሞ አንድ ፔጅ ላይ ትጽፋላችሁ። ምንድናቸው አደጋዎቼ? ምንድናቸው ሊያጠፉኝ የሚችሉ ነገሮች ምንድናቸው ብላችሁ ጻፉ። ምሳሌዎች ልንገራችሁ፣ ለወንዶች ልንገራችሁ። you don't have to fight to be a man። you don't have to fight to be a man። ወንድ ለመሆን ፋይት ማድረግ የለብን፣ መደባደብ የለብን። እንደውም ቢ ጀንትል፣ ንቀህ ጥለው ሂድ። ከዛ እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ። ዋይ ሹድ ዩ? that's stupid ነው። አትደባደብ። ጀንትል ሆንና ከዛ ይኸው ጥለኸው ሂድ፣ ትከብራለህ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? ዋይ ሹድ ዩ? ወንድነት መለኪያ አይደለም መደባደብ። ሰው እንዴት ይደባደባል? እንዴት ይማታል? እዚህ ጋር ሃርት አለ፣ እዚህ ጋር ላንግስ አለ፣ እዚህ ጋር ሊቨር አለ፣ እዚህ ጋር ኪድኒስ አለ፣ እዚህ ጋር ስፕሊን አለ፣ እዚህ ጋር ኢንተስቲን አለ፣ ብላደር አለ። እነዚህ ኦርጋኖች ናቸው። እንዴት ትመተዋለህ? በፍጹም። ስለዚህ ቢጃንትል፣ በፍጹም ፋይታትል። ትሬት ነው። አሁን አንዳንዶቻችሁ እንትን ሊመስላችሁ ይችላሉ። ጥላችሁ ምናምን በዚህ ጥላችሁ መደብደብ ምናምን ጀግነት ሊመስላችሁ ይችላል። አይደለም። ስለዚህ አታድርጉት። አንገር ፋይቲንግ ትሬት ነው። አንድ ቀን ህይወታችሁን ያጠፋል። ቅድም እንዳልኩት ነው፣ እስር ቤት ይከታቸዋል። ጓደኞች፣ ፒር ፕሬሸር። ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ፣ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት። የፖርኖግራፊ መጽሔት አምጥተው የሚሰጧችሁ ጓደኞች ናቸው ያሉት። መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት። you have to get rid of them። መለወጥ ካልቻላችሁ አብራችሁ መሆን የለባችሁ። ምክንያቱም ፒር ፕሬሸር አለ። ለረጅም ጊዜ ልትቋቋሙት ትችላላችሁ፣ አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት። እቺን ለምን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፒር ፕሬሸር መለየት አለባችሁ፣ የግድ ነው።